የትኛው የቀድሞ ከፍታ? የምኒልክ ወረራና ጭፍጨፋ፣ የኃይለ ሥላሴ የፊውዳል ስርዓት ዘረፋ፣ የመንግስቱ ኃይለ ማርያም ቀይ ሽብር ፍጅት ወይስ የመለስ ዜናዊ ማዕከላዊ ቶርቸር? በጋራ ያለን እንደ ኢትዮጵያ ያለን የዚች 150 አካባቢ የጋራ ታሪክ ነው እንደ ስቴት እንደ መንግስት ከሆነ። ከዛ ካለፈ ትግራይ አክሱምን አለው፣ አገው ላሊበላን አለው፣ ኦሮሞ ገዳ አለው፣ ወላይታ ጦዳን አለው። ያ በግል ከሆነ በግል ቡድኖች የራሳቸው ታሪክ አላቸው። እንደ ኢትዮጵያ እንደ አንድ ሀገር እንደ ስቴት ግን በጋራ ያለን ልንመለስበት የምንፈልገውና ብንመለስበት የሚያዋጣን የጋራ ታሪክ የለም። ወደ ምኒልክ ጭፍጨፋ መመለስ የሚፈልግ ያለ አይመስለኝም። ወደ ኃይለ ሥላሴ የፊውዳል ዘረፋ መመለስ የሚፈልግ ያለ አይመስለኝም። ወደ መንግስቱ ኃይለ ማርያም እብደትና የቀይ ሽብር ጭፍጨፋ መመለስ የሚፈልግ የለም። ወደ መለስ ዜናዊ አድሏዊና ዜጎችን ሲያኮላሹና ጥርስና ጥፍር ሲነቅሉ ወደ ነበረበት መመለስ የሚፈልግ የለም። የኢትዮጵያ ከፍታ ወደፊታችን እንጂ ወደ ኋላ አይደለም። ወደ ኋላ ቆጥሩ ነገር ቢኖር ብንመኝ ችግር የለውም። በፖለቲካ ናሬቲቭ የምንለው ውስጥ ሶስት ነገር አለ። የድሮው ሁሌም ሮማንቲሳይዝ ይደረጋል፣ ግሎሪየስ ፓስት ይባላል፣ ከፍታ አሁን የሚሉት ነገር። ከዛ አሁን ደግሞ ያለንበት ከውስጥ መውጣት እንፈልገው ዲግሬድ ፕሬዘንት የሚባል ነገር አለ። ከዛ መሄድ የምንፈልግበት ዩቶፒያን ፊውቸር አለ። አንዳንዴ ድሮ ትልቅ ነገር ካለን ወደዛ ለመመለስ መመኘት ጥሩ ነው። እንደ ኢትዮጵያ እንደ ህዝብና እንደ ሀገር እንደ መንግስት አብሮ ትልቅ ያደረገን የጋራ ታሪክ የለንም። የተለያየው አክሱም አለ፣ ገዳው አለ፣ ሌላው አለ። እንደ ስቴት እንደ ኢትዮጵያ ሀገረ መንግስት በምኒልክ ወረራ አንድ ላይ ከተሰበሰበ ወዲህ አብሮ ለአንዱ ከፍታ ከሆነ ለአንዱ ውርደት የነበረበት ነው። ለአንዱ የብልጽግና ዘመን ከሆነ ለአንዱ የዘረፋና የእርዛት ዘመን ነበር። ስለዚህ ወደ ኋላ ኢትዮጵያን አንድ ሊያደርጋት የሚችል ወደ ኋላ ሄደን ከፍታ የምንለው የጋራ ከፍታ የለም። ለአንዱ ከፍታ የነበረው ለአንዱ ቁልቁለትና ዳገት መቀመቅ ነበር። ስለዚህ እንደ ኢትዮጵያ ማድረግ ያለብን ወደ ኋላ ማየት ሳይሆን ወደፊት። ቅድም እንዳልኩት we don't have a common glorious past። ኦሮሞ የራሱ አለው፣ አማራው የራሱ አለው፣ ትግራይ የራሱ አለው፣ ሌላው እንደዛው፣ ወላይታው አለው፣ ሶማሌ አለው። ፓስት ላይ አንድ የሚያደርገን የሚያስማማን የለም። የሚያስማማን ግን የሁላችንም የሆነች የአንዱ የብቸኛ ያልሆነች አንዱን አቅፋ አንዱን ማታገል ለአንዱ ከፍታ ሆነ ለአንዱ አዘቅት ማትሆን ኢትዮጵያ መገንባት ይቻላል። we can build a utopian future. we can aspire and dream ዩቶፒያን የሆነ ለሁላችንም የሚሆን በልማቱ በዲሞክራሲው በፍትሁ በአንድነቱ ጠንካራ የሆነ የሶማሌውም የአገውም የቅማንቱም የአፋሩም የኦሮሞም የአማራውም የትግሬውም የሁሉም 70 ምናምን ብሔሮች በቀያቸው ላይ ራሳቸውን አስተዳድረው በጋራ ደግሞ ኢትዮጵያን ስልጣንና ሀብት ፌር በሆነ መልኩ ተከፋፍለው ተቻችለው ተከባብረው የሚኖሩበት አዲስ ኢትዮጵያ መገንባት ይችላል። አሮጌው ኢትዮጵያ ተመልሳ ከመጣች የሀገር ነው የምትፈርሰው። መንግስትም መጠንቀቅ አለበት። የመንግስት ኃላፊነት ወደፊት መሄድ እንጂ ወደ ኋላ መንሸራተት አይደለም። ወደ ኋላ መንሸራተት የህዝቦችን ቁልስል መነካካትና ለግጭት መጋበዝ ነው። በጣም ነው የሚያሳፍረው። የቀድሞ ከፍታ የትኛው የቀድሞ ከፍታ? ሶማሌውን ሄደህ ብትጠይቀው፣ አፋሩን ሄደህ ብትጠይቀው የቀድሞ ከፍታው ለአፋሩ ከፍታ የነበረው የጅልነት ዘመን ተብሎ በታሪክ ጸሐፊዎች ሲዋረድ የነበረ ነገር ነው። ስለዚህ አንድ የሚያረገን የጋራ ከፍታ ትናንትና አልነበረንም። አንድ የሚያረገን የጋራ ከፍታ ነገ ሊኖር ይችላል። ያን መገንባት የምንችለው ወደ ኋላ ማየትና የሰው ደም ሲጠጡና ህዝብ ሲጨፈጨፉ የነበሩ ንጉሳትንና አምባገነኖችን ሮማንቲሳይዝ ማድረግ ሳይሆን በውሸት ላይ የአንዱን ቡድን ታሪክ አገዝቦ የሌላውን እያሳነሰ እያጠለሸ የተገነባን ታሪክ እንደ ኢትዮጵያ ታሪክ ማቅረብ ሳይሆን ከተቻለ እዛ ላይ ተማምለን ተስማምተን ዘግተነው ማለፍ፣ ካልሆነ ግን ረስተነው የጋራ አዲስ ህገ መንግስት፣ አዲስ አካሄድ፣ አዲስ አብሮ መኖር ላይ ማፎከስ ማድረጉ እንጂ ወደ ኋላ ሄዶ ይሄንን romanticizing the past. there is nothing romantic in our common past. ሮማንቲክ ምንም የሆነ ነገር የለንም እና ራስን መሸወር ያስፈልግም። መንግስትን ፎከስ አድርጎ ወደ ፍለፊቱ ላይ ፎከስ ማድረጉ ይሻላል።